የማይጠልቅ ብርሃን ነው። የማይጠፋ ብርሃን ነው። እግዚአብሔር የማይለወጥ ዘላለማዊ አማናዊ የጽድቅ ብርሃን፣ ውሃ የማያቀዘቅዘው ተራራ የማይጋርደው ብርሃን። አሁን ብርሃንን ካነሳን ብርሃን የሚባለው ትርጉም እውቀት ተብሎ ይተረጎማል። ምን ተብሎ ይተረጎማል? እውቀት ብርሃን ነው ለሰው ልጅ። እውቀት መንገድን ይመራል። ትክክለኛውን መንገድ ያሳያል። የሚገባንን መንገድ ያሳያል። አትረብሹ፣ ቁጭ በሉ ተው። እውነተኛውን መንገድ ያሳያል። አሁን ወደ ከተማ ለመውጣት በዚህ ብንሄድ ያስወጣል። አሁን በዚህ እንደዚህ ያስወጣል። ልብሴን ያበላሻል አያበላሽም? ሊጥለኝም ይችላል። ለምን? መንገድ ስላለ። መንገድ ስላለ እውቀት መንገድ፣ እውቀት መንገድ ትውልድን የሚመራ ወጣትን ትክክለኛውን መንገድ የሚያሳይ፣ ሕፃናትን የሚያሳድግ፣ አረጋውያንን የሚመራ ትክክለኛ የሆነው መንገድ እውቀት ተብሎ ይነገራል። ብርሃን ማን ነው? እግዚአብሔር። ብርሃን ምንድን ነው? እውቀት። ብርሃን እውቀት ይባላል። ጽድቅ ብርሃን ይባላል። ጽድቅ ምን ይባላል? ብርሃን ይባላል። ብርሃን ይባላል። የጽድቅ ስራ፣ የቅድስና ስራ ብርሃን ይባላል። የቅድስና ስራ የሚሰሩ ሰዎች የብርሃን ልጆች ይባላሉ። የእግዚአብሔርን ሕግ የሚጠብቁ ሰዎች የብርሃን ልጆች ይባላሉ። ሕግጋት ብርሃናት ይባላሉ። ሕግጋት ምን ይባላሉ? ብርሃናት። ሕግ ለእግሬ ምንድን ነው የሚለው መጽሐፍ? ተናገሯ። ሕግህ በሉ እስኪ ለመንገዴ መብራት ነው። የእግዚአብሔር ሕግ ለእኛ ለሁላችን መንገዳችን ነው፣ መሪያችን ነው። ይህን ማወቅ ያስፈልጋል። ይህን ካል ወደ ዛሬው ሁላችሁም አስባችሁ የመጣችሁበት ትምህርት አለ። ብርሃንን አስባችሁ አልመጣችሁም። ዛሬ አስባችሁ የመጣችሁት ስለ ቅዱስ ገብርኤል ነው አይደል? በዓሉ ግን ሁሉም የሁላችን ነው። ዛሬ የምናከብረው በመጽሐፍ ቅዱስ የተመዘገበ በመጽሐፍ ቅዱስ የተጻፈ እግዚአብሔር ድንቅ አምላካዊ ኃይሉን የገለጠበት ቅዱስ ገብርኤል ተራዳይነቱ የታየበት ትልቅ በዓል ነው። ትልቅ በዓል ነው። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 8 ጀምረን ስናነብ አናንያ፣ አዛርያ፣ ሚሳኤል ተብሎ ይጠራሉ። በጣም የተለየ ትርጉም ያለው ስም ነው። ከእግዚአብሔር ጋር የተቆራኘ ፍጹም መጽሐፍ ቅዱሳዊ ምስጢር ያለው ስም ነው። ሦስት ወጣቶች ናቸው። ከአይሁድ ዘር የተገኙ ከእስራኤል ምድር የተወለዱ ብሩካን እግዚአብሔርን ጠንቅቀው ያወቁ ገና በለጋ ዕድሜያቸው ሕገ እግዚአብሔርን ያወቁ ወጣቶች ናቸው። በሌላ ስማቸው ማነው የሚባለው? ሲድራቅ፣ ሚሳቅ፣ አብደናጎ ተብሎ ይጠራሉ። እየሰማችሁ ነው? እነዚህ ሰዎች ከምድረ እስራኤል ተብላ ከምትጠራዋ ምድር እግዚአብሔር ከተወለደባት፣ እግዚአብሔር ካደገባት፣ ነቢያት ከተመላለሱባት የብሉይ ኪዳኑ የሰሎሞን ቤተ መቅደስ የታነጸባት የመጀመሪያይቱ ታላቅ ከተማ ተወልደው ያደጉ ናቸው። መጽሐፍ ቅዱስን በአግባቡ የተማሩ የተረዱ ናቸው። በግምት አይደለም፣
በይሆናል አይደለም። የመጽሐፍ ቅዱሱን ሐሳብ የእግዚአብሔርን ፈቃድ ጠንቅቀው ተምረው ያደጉ ናቸው። መቼስ የሚኖሩት ምንም እንኳ ትልልቅ ታምራት የተደረገባት እግዚአብሔር ተወልዶ የሚያድግባት ያደገባት እነ ነቢዩ ኢሳይያስ እነ ነቢዩ ኤርምያስ ያስተማሩባት ኢየሩሳሌም ከተማ ብትሆንም ሰው ምድር ላይ ሲኖር መከራ አለው፣ ፈተና አለው። ተማረኩ። ምን አሉ? ተማረኩ። መማረክ የግድ ነው፣ የፈቃድ አይደለም። ወደህ የምትሄደው አይደለም። ተገደህ በወታደር በጉልበተኛ በታጠቀ የምትወሰድበት መንገድ ነው። እነዚህ ሦስቱ ሕፃናት ወደ ባቢሎን ምድር ተማረኩ። ባቢሎን የሚባለው ምድር ሁል ጊዜ በዓላቶቻችን እንማራለን። ጥር 7ም ስለ ባቢሎን እንማራለን። በሌሎችም ጊዜ ስለ ህዳር ጽዮንንም ባሰብን ጊዜ ባቢሎንን እናስባለን። ይቺ ምድር በጣም ያልታደለች አምልኮተ እግዚአብሔር የማይመለክባት ጣዖት የሚመለክባት ምድር ናት። ወደዚህ ተማረኩ። በእውነት ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ልንረዳ የሚገባ ነገር አለ። እግዚአብሔርን ስሙ ከማይጠራበት ቦታ ከመዋል ከዚህ የበለጠ እስር ቤት የለም። እግዚአብሔር ከማይከብርበት ቦታ ከመገኘት ከዚህ የበለጠ ኃጢአት የለም። እነዚህ ሰዎች ተማረኩ። በተማረኩበት ዘመን ንጉሡ ናቡከደነጾር ይባላል። በነገሰ በ18ኛው ዓመት ማረካቸው ነው የሚለው መጽሐፍ ቅዱስ ላይ ተጽፏል። ታሪኩን ሙሉን ማንበብ ትችላላችሁ። ተማርከው እዛ ከገቡ በኋላ ስነ ምግባራቸው ተመለከተ። ስርዓት ያላቸው ወጣቶች ናቸው። ምን ያላቸው? እስኪ ተናገሩ ወጣቶች፣ ምን ያላቸው? ስርዓት ማለት ምን ማለት ነው? ስርዓት ማለት ሽማግሌ የሚያከብር፣ እናት አባቱን የሚያከብር፣ ትልቅ ሰውን የሚያከብር፣ ያላስቀመጠውን የማያነሳ፣ የራሱ ያልሆነውን የማይወስድ፣ ለፍቶ ጥሮ ግሮ ሰርቶ ራሱን የሚያበለጽግ፣ እግዚአብሔርን የሚያመልክ፣ እግዚአብሔርን የሚፈራ፣ ይህንን ምድር ይህንን ሰማይ የዘረጋው እግዚአብሔር ነው፣ እኔንም የፈጠረኝ እግዚአብሔር ነው፣ ይህንን እጽዋት ሁሉ ያስጌጠ እግዚአብሔር ነው፣ ለቤተ ክርስቲያን ሊቃውንትን ለቤተ ክርስቲያን ምዕመናንን ያስገኘ እግዚአብሔር ነው፣ ለሰማይ ከዋክብትን ለምድርን እጽዋትን ያበጃጀ እግዚአብሔር ነው ብሎ እግዚአብሔርን የሚፈራ እሱ ስርዓት ያለው ስነ ምግባር ያለው ወጣት ይባላል። እንዲህ ከሆናችሁ ታድላችኋል። እንዲህ ከሆናችሁ በእውነት እናንተ በእግዚአብሔር ዘንድ ተወዳጆች ናችሁ። እግዚአብሔር ይወዳችኋል። እግዚአብሔር የወደደውን ደግሞ ሁሉ ይወደዋል። ገብርኤል ይወደዋል፣ ሚካኤል ይወደዋል፣ ቅዱስ ቂርቆስ ይወደዋል፣ ድንግል ማርያም ትወደዋለች። ማን የወደደውን? እግዚአብሔር የጠላውን ቅዱሳን ይጠሉታል። የሚወደድ ማንነት የለውም። ቅዱሳን የሚጠሉ ሆኖ አይደለም፣ ራሱ ያስጠላ ሰው ስለሆነ ነው። እግዚአብሔር ማንንም አይጠላም፣ ባህሪው ፍቅር ነው። ግን ከእግዚአብሔር ፍቅር ርቋል። ከእግዚአብሔር ፍቅር የወጣን ደግሞ ቅዱሳን አይወዱትም። ስለዚህ እግዚአብሔር እንዲወደን በጣም ልናስተውል ይገባል። ሦስቱ ሕፃናት በእግዚአብሔር ዘንድ የተወደዱ ስለነበረ
ጣዖት የሚያመልከው ናቡከደነፆር ወደዳቸው፣ በጣም አከበራቸው። ብዙ ወጣት እያለ በባቢሎን ምድር የተወለዱ በቤተ መንግስት ያደጉ ብዙ ወጣቶች እያሉ በቤተ መንግስቱ ግን መሾም አልቻሉም። በቤተ መንግስቱ በንጉሱ ዘንድ ታማኒነት አላገኙም። ለምን? እዛው ያደጉት ስነ ምግባር የላቸውም። ምን የላቸውም? ምን የላቸውም? ስነ ምግባር የላቸውም። ምግባራቸው ቆሻሻ ነው። ንግግራቸው ጸያፍ ነው። አመለካከታቸው የሞተ ነው። ንጉሱ እነዚህን ሦስቱን ሕፃናት ተመለከተ። ለቤተ መንግስቱ የሚሆኑ ናቸው አለ፣ ይገባቸዋል አለ። ለቤተ መንግስቱ አንዱን ጸሐፊ፣ አንዱን የጠጅ ቤት ኃላፊ፣ አንዱን ደግሞ የቤተ መንግስቱ ሌላ ኃላፊ አድርጎ ሾማቸው ይላል። ምን አላቸው? በዚህ ጊዜ በእግዚአብሔርና በንጉሱ ዘንድ ሲወደዱ ደግሞ ጠላት አይጠፋምና እዛው አካባቢ ቀራቢ ነን የሚሉ የባቢሎን ተወላጅ ነን የሚሉ ደግሞ እነዚህን ሦስቱን ሕፃናት ይጠሉ ነበር ይላል። መጽሐፍ ቅዱስን አንቡ፣ በግልጽ ያስቀምጣል። አንድ ምክር መከሩ፣ ለማጣላት ሞከሩ። እህል አይበሉም አሏቸው። እስኪ አምጡ ሊያቸው አለ። ቢያያቸው ሥጋ ከሚበሉት በላይ ፊታቸው ያበራል። እነዚህ ሰዎች አይበሉም የምትሉት ምናቸው ተጎዳ? እንደ ባህላቸው እንደ ሥርዓታቸው ይኖሩ አላቸው። ሌላም ክስ አመጡ፣ እሱንም ድል አደረጉ። አሁን አንድ ነገር አሰቡ የባቢሎን ወጣቶች። እነዚህን ሦስቱን ሕፃናት ከንጉሱ ጋር ልናጣላ የምንችለው አንድ ነገር አለ ብለው አሰቡ። ምስጢሩን ሳይነግሩ ሐሳቡን አስቀድሞ ለንጉሱ ነገሩ። እየሰማችሁ ነው? ንጉሥ ሆይ 1000 ዓመት ንገስ አሉት። ስንት ዓመት? ፍጹም ንገስ ማለት ነው። ፍጹም ንጉሱን ማለት ነው። 1000 ዓመት ንገስ አሉት። አንተ በስምህ በዚህ በዱራን ሜዳ ላይ የአንተ ምስል ሊቀረጽ ይገባል። ሰው ሁሉ የአንተን ምስል ሊያከብር ይገባል አሉ። ለምን መሰላችሁ? ንጉሱን ለማክበር መሰላችሁ? አይደለም። ለምስሉ አንሰግድም ሲሉ እንዴት አልሰገዳችሁም ብሎ እነዚህን ሦስቱን ሕፃናት እንዲጣላቸው ፈልገው ነው። በክብሩ መጡበት። ይኸው መሪ የሆናችሁ ሰዎች፣ ትልልቅ ቦታ ኃላፊነት ያላችሁ ሰዎች አስተውሉ። ሰዎችን የሚያጠላልፉበት መንገድ እናንተ በምትጨነቁበት በክብራችሁ መንገድ ነው የሚመጡ። ይሄማ ጥሩ ነው አለ። በሞትም ማስታወሻ ይሆናል፣ በኖርም ዝናዬ ይነገርበታል አለ። ይቺን ደግሞ ሰው ይወዳል። አሁን እኔ እናንተን ቅዱሳን ናችሁ፣ ጸድቃችኋል፣ ከእናንተ በላይ ማንም የለም ብላችሁ ደስ ነው የሚላችሁ። ይሄ ሰው ባህሪ ነው። እናንተም ደግሞ ወደ እኔ ጠጋ ብላችሁ አባታችን እርስዎ እኮ እንዲያው ትልቁ አባታችን ነዎት እንደዚህ ነው ብትሉ ሰው ነው፣ ደስ ይለዋል፣ ይሞላል። ጎደሎ ስለሆነ ይሞላል። እግዚአብሔር ሙሉ ነው። እግዚአብሔር ምንድን ነው? ሙሉ ነው። ስለዚህ ደስ አለው። ዱራን ሜዳ ላይ ምስል አቆመ፣ ባላወጀ። ማንኛውም ሰው በዱራን ሜዳ ተገኝቶ ለቆመው ምስል ቁመቱ 60 ክንድ ወርዱ 6 ክንድ ለሆነው ምስል ሊሰግድ ይገባል የሚል አዋጅ አዘዘ። ወታደሩም ወይዘራዝርቱም፣ ወይዘራዝርት ማለት ምን ማለት ነው? ሰምተ ማለት ወይዘራዝርት ማለት ምን ማለት ነው? ንገሩ። ሰምተ ማለት ንገሩ እንጂ ምን ማለት ነው? ወይዘራዝርት ማለት ቆነጃጀት ማለት ነው። የሚወደዱ የተዋቡ በቤተ መንግስቱ ዙሪያ
የተቀማጠሉ የተኳሉ የተዋቡ ማለት ነው። እነሱም ሳይቀሩ ማለት ነው። ነገሩ እናንተ መንፈሳውያን ስለሆናችሁ ሥጋዊውን ነገር ትታችሁታል። ደስ ይላል። ይህን መተዋችሁ ደስ ይላል። ቀስ እያላችሁ አርሴማን ብትሆኑም ጥሩ ነው እና ወይዘራዝርቱ መኳንንቱ ሹማምንቱ ሁሉ ተገኘ። እምቢልታው ተነፋ። ዘመሩለት። ስለዚህ ሁሉም ዘመሩለት። ሁሉም ዘመሩለት ይላል። ዘመሩለት። እነዚህ ሶስቱ ሕፃናት ቤተ መንግስት ቀሩ። የት ቀሩ? እዛ አካባቢ የሚያወሩ ሰዎች አሉ። ጤነኞች አይደሉም። ዝም በሉ በሏቸው። ይቸገራሉ እንዴ? እንግዲህ ማስታወሻ ክብር የሚገለጥበት በዓል ነው። ሁሉም ተገኝቷል። እነዛ ስደተኞች፣ እነዛ መጤዎች ብንመክርህ አልሰማ ብለህ ድሮም ነግረንህ ነበረ፣ ግን አልሰማህም። ይኸው ንቀው ቀሩ ቤታቸው ብለው ተከሰሱ። አናንያ፣ አዛርያ፣ ሚሳኤል የፍጥኝ ታስረው። የፍጥኝ ማለት እንዴት ነው? እስኪ ያሳዩ። ስላው የፍጥኝ ስለ አድርጋችሁ አሳዩ። የፍጥኝ ታስረው እንዴት ነው? አሳዩ። ስምት ማለት እንዴ ሁሉንም አታውቁም። ይህስ መታደል ነው። ሁሉና እንዲህ የኋሊት ማለት ነው። የፍጥኝ እንዳይንቀሳቀሱ አስሯቸው አመጡ። በንጉሱ ፊት አቆሙ። እናንተ ቤተ መንግስቴ ብሾማችሁ ባከብራችሁ የኔን በዓል ላለማክበር እኔን ንቃችሁ እንዴት ትቀራላችሁ? ላቆምኩት ምስል ትሰግዳላችሁ አትሰግዱም? ካልሰገዳችሁ ከፍ ብዬ አንገታችሁን ዝቅ ብዬ በዓታችሁን ቆራርጬ ጥላለሁ። በዚህ ጊዜ ሶስቱ ሕፃናት ፍጹም አማኞች ናቸው። ምኖች ናቸው? በማን ያምናሉ? በእግዚአብሔር። ወደ እሳትም እወረውራችኋለሁ አለ። እንዲህ አሉ ሶስቱ ሕፃናት፣ እኛ አንተ ላቆምከው ምስል አንሰግድም። ተናገሩ እስኪ። እኛ በሉ እስኪ። አንተ ላቆምከው ምስል አንሰግድም። ቤተ ክርስቲያን ለጣዖት ትሰግዳለች? ትሰግዳለች? ይህን ትምህርት ነው የምታስተምረው። በሰው ስራ ሰግዳ አታውቅም። እግዚአብሔር ሰዎች ሰርተው አገልግሎት እንዲያገኙ ያዘዛቸው ንዋየ ቅድሳት እነሱ ላይ አድርበት አለው ስላለ ላደረበት ለእግዚአብሔር እንሰግዳለን። ያምልኮት ለሚያድርባቸው ንዋየ ቅድሳት ደግሞ እናከብራለን እንጂ ለጣዖት አንሰግድም። ለማን አንሰግድም? በአንድ አምላክ ምን እንላለን? በአንድ አምላክ በሩስኪ ምን እንላለን? እንሰግዳለን፣ እናምናለን። ከአንድ አምላክ በቀር ሌላ አምላክ የለንም። ክብር ይግባው፣ አመስግኑት። እናንተ የምትሸወዱት እንዲህ ትሰግዳላችሁ፣ የቄሱን መስቀል ትሳለማላችሁ፣ ለታቦቱ ትሰግዳላችሁ። ይሄ ሁሉ ተራ ነገር ነው። መጽሐፍ ቅዱሱ ተራ ነው ካለ ያሳያችሁ። እንደዚህ ብለው የሚሰብኩት ማለት ነው። እሺ እስኪ ይሄ ተራ ነገር ጣዖት ነው የሚል ታቦቱን ጣዖት ነው የሚል ነገር ነው። ጣዖት ነው የሚል የተጻፈ አለ። በዚህ በአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 16 ላይ መኑ ዘደመሮ ለታቦተ እግዚአብሔር ዘምስለ ጣዖት ነው የሚለው። የእግዚአብሔርን ታቦት ከጣዖት ጋር ማን አንድ አደረገው? አንድ አይደለም። ጣዖት ላይ የሚያድረው ማን ነው? ጣዖት ላይ የሚያድረው ማን ነው? ተናገሩ። ጣዖት ላይ የሚያድረው ማን ነው?
ታቦት ላይ የሚያድረው ማን ነው? እግዚአብሔር ነው። ቅዱስ ታቦት ላይ የሚያድረው ማን ነው? ታቦት ላይ የሚያድረው ማን ነው? አናንያ አዛርያ ላይ ያደረው ማን ነው? እግዚአብሔር። ተቀላቅሎባቸዋል ይመስለኛል። ይኸው ልንገራችሁ። ጣዖት የሚለው ጣ ነው። ጣ በሉ እስኪ። ታቦት የሚለው ደግሞ ታ ነው። ታቦት በሉ እስኪ። ቆዩ ሴቱ ወንዶች ቆዩ። ታቦት በሉ እስኪ። ታቦት። እሺ አሁን ደግሞ ሰይጣን የሚያድርበትን ነው የምንጠራው። ጣዖት ጣዖት፣ ይሄ ሰይጣን የሚያድርበት ነው። ታቦት የሚለው ደግሞ ማንም የሚያድረው? እግዚአብሔር። እሺ ወንዶች ደግሞ ጣዖት በሉ እስኪ። ማን ያድርበታል? ታቦት። ማን ያድርበታል? አመስግኑት። ይህን መለየት አለባችሁ። ሰይጣን ላደረበት ምስል አንሰግድም፣ ከፈለግ ወደ እሳት ጨምረን። ትንቢተ ዳንኤል ምዕራፍ 3 ቁጥር 8 ጀምራችሁ አንቡ። እግዚአብሔር ከእሳቱ ከነደደው እሳት ያድነናል፣ ባያድነንም እንኳ እሱን አምነን በእሳቱ እንቃጠላለን እንጂ ለጣዖት ምን አንልም፣ አንሰግድም። ለጣዖት እንዳንሰግድ የከለከለው ማን ነው? ለጣዖት እንዳንሰግድ የከለከለው ማን ነው? ለታቦት እንድንሰግድ ደግሞ ታቦቱን ይዘን እንድንባረክ ወንዙን እንድናስባርክ እኛ እንድንቀደስ በታቦቱ አድራለሁ እሱን ያዙ ያለን ማን ነው? እግዚአብሔር። እግዚአብሔር ያዘዘውን እንፈጽማለን፣ እግዚአብሔር የከለከለውን እንተዋለን። ቄሶች ያዘዙት ነገር የለም። ቄሶች የእግዚአብሔርን ትእዛዝ አስፈጻሚዎች ናቸው። የማንን ትእዛዝ? እግዚአብሔር። መላእክት የማንን ትእዛዝ ያስፈጽማሉ? የእግዚአብሔርን ትእዛዝ። አዛዡ ማን ነው? ሕጉ የማን ነው? አድርጉ ያለን ማን ነው? የከለከለን ማን ነው? እግዚአብሔር። እግዚአብሔር ያለ እግዚአብሔር ትእዛዝ ይቺ ቤተ ክርስቲያን አንድ ስርዓት አትሰራም። አንድ ስርዓት የትኛውም ሰው ቢማር እግዚአብሔር የተናገረውን የእግዚአብሔር ቃል ብቻ ነው የሚማር። ሌላ ፍልስፍና የለም። እንደ ሳይንሱ በየጊዜው አይሻሻልም። ለምሳሌ ድሮ ዓለም ስንት ነበረ በሳይንሱ? የዛሬ 10 ዓመት አካባቢ 9። አሁን ስንት ደርሷል? ስንት ደርሷል? ጂኦግራፊ መምህራን የላችሁም? ስንት ነው? 11 እየተባለ ነው። አሁን የተባለ ነው። ቀጣይ ስንት ይባላል? ቤተ ክርስቲያን ዓለምን ስንት ነው ትላለህ? ስንት ዓለማት አሉ? 13። በቁጥርማ ይሄማ ከሆነ ከስራቸዋል። ዓለም የምንለው ክፍላት አሉ አይደለም? ይሄኛ የምንኖረው ዓለም አለ። ዓለም መላእክት አለ የለም? የውሃ ዓለም አለ፣ የእሳት ዓለም አለ። ከዛ ነፍሳት የሚኖሩበት ደግሞ ሌላ ዓለም አለ። ዓለማት አሉ። ስንት ዓለማት ነው የምንለው እኛ? መምህራን ስንት ነው? ቄሱም ዝም መጽሐፉም ዝም ማለት 13። ይሄ ቤት ስራ ሰጥቻችኋል። የኛ ያለቀ ነው። ሁሉም ቁጥሩ የሚጨመር የለም፣ የሚሻሻል ነገር የለም። ድንገት የሚሻሻለው ያልተማረው ሰውዬው ነው የሚሻሻለው። መጽሐፉን በየጊዜው ስለሚያው አብዴት ያደርጋል ጭንቅላቱ። 20 ያውቅ ነበረ ምንድነው 21 ሊያደርግ ይችላል። እየሰማችሁ ነው? አይ እንዲያው እኮ አመለጠኝ አንድ ነገር እየሰማችሁ ነው? ስለዚህ 10 ካወቀ እውቀት ወደ እውቀት ሲመጣ መጽሐፍ እያነበበ ሲመጣ 12 13 እያለ ሳይንሱ ግን ይበቃል 10 9 ነው ይላል። ቀጥሎ ደግሞ 11 ነው ይላል። ቀጥሎ ይሄ ነው ይላል። ማይነው ነገር የለም። ያሻሽላል ማለት ነው። የቤተ ክርስቲያን ትምህርት አይሻሻል፣ ማንም አያሻሽልም። የሚሻሻል ነገር ቢኖር ቀኖናችን ስርዓታችን ነው። እሱን የሚያሻሽለው ደግሞ ቅዱስ ሲኖዶስ ነው። ማን ነው የሚያሻሽለው? ቅዱስ ሲኖዶስ ወስኖ በአዋጅ በደብዳቤ ለአህጉረ ስብከት ጽፎ አህጉረ ስብከቶች ለአድባራት ጽፈው ተሻሽሏል ሲባል ብቻ ነው የሚሻሻል። ከዛ ውጭ ማንም ወመኔ ተነስቶ የቤተ ክርስቲያንን ስርዓት ማሻሻል እንደፈለገ ሊያደርግ አይችልም።
የቤተ ክርስቲያናችን ትምህርት ወጥ ነው። ስለዚህ ለዚህ አምላክ እንሰግዳለን እንጂ አንተ ላቆምከው ምስል አንሰግድም ማለት እንደታሰሩ ጉልበት ያላቸው ጡንቻ ያላቸው በአካባቢው ይፈራሉ የተባሉ ሰዎች ሦስቱን ሕፃናት እያንገላቱ ወደሚነደው እሳት ይዘዋቸው ሄዱ። በዛሬው ዕለት የምናከብረው በዓል ይሄ ነው። ይዘዋቸው ሄዱና ወደ እሳቱ ሊወረውሩ እንደዚህ ሲገፏቸው የእሳቱ ወለፈን የሚወረውሩትን ሳባቸው። የሚወረውሩትን ምን አደረጋቸው? እንዲህ ማድረገው እንዲገባችሁ ነው። በምልክት እየሰማችሁ ነው። ፕራክቲካል እንዲሆንላችሁ ብዬ ነው። ስለዚህ እንዲህ ሳባቸው አስገባቸው ወደ እሳቱ የሚጨምሩትን። እነሱን ኩምትር ቅጥል አድርጎ በላቸው ወንበዴዎቹ። ሦስቱን ሕፃናት በእሳቱ ውስጥ እግዚአብሔር እሳቱ ይነዳል። የሚነደውን እሳት ውሃ አደረገው። ምን አደረገው? ይችላል አይችልም? አታመሰግኑም እንዴ? ሊቁ ቅዱስ ኤጲፋንዮስ እንበለ እሳት አብረደ እንበለ እሳት አንደደ ወእንበለ ማይ አብረደ ይላል። ያለ ውሃ አቀዘቀዘ ይላል። ያለ ውሃ ምን አለ? አቀዘቀዘ። ያለ እሳት ምን አለ? አቃጠለ። ይችላል እግዚአብሔር? ይችላል አይችልም? ውሃውን እሳት ያደርጋል አያደርግም? እኛ እንኳን በአቅማችን እሳት ላይ ለኩሰን እናፈላው የለም። እግዚአብሔር እንዴት አያፈላው? ሁሉን ማድረግ የሚችል እግዚአብሔር ውሃ ያለውን እሳት ማድረግ ይችላል። እሳት ያለውን ውሃ ማድረግ ይችላል። እግዚአብሔር የሚሳነው ነገር የለም። ይህን ማወቅ አለባችሁ። ይነዳል አልጠፋም፣ ግን ውሃ ነው። የሚነደው እሳት ምንድን ነው? ውሃ ነው። በዚህ ጊዜ ሦስቱ ሕፃናት ይትባረክ እግዚአብሔር አምላከ እስራኤል ይባርኩ ወደ እግዚአብሔር የሚለው ማለት ነው። ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም አምላከ አበዊነ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ። የአባቶቻችን አምላክ እግዚአብሔር የተመሰገነ ምስጉን ይሁን፣ ምስጋና ይገባዋል ብለው በእሳት ውስጥ አመሰገኑ ይላል። ከዛ አመስግኑ ጥሩ ነው። ንጉሡ ናቡከደነፆር በሰገነት ወጣና የወረወርናቸው ምን ሆኑ? የሚወረውሩት ሴት አሉ ሲል የወረወሩት ተቃጥለዋል፣ የተወረወሩት ግን አራት ሆነው በእሳቱ ውስጥ ሲመላለሱ ተመለከተ። እንዴ ይህ ነገር ምንድን ነው አለ ናቡከደነፆር። ሦስት ሰዎች ወርውረን ነበረ፣ ሊወረውሩ የላክናቸው ወታደሮች የሉም። ሦስቱ ሕፃናት በእሳቱ ውስጥ ያመሰግናሉ። አራተኛ ሰው ደግሞ አጠገባቸው አለ። ወራውን ይመስል ከወልደ እግዚአብሔር፣ አራተኛው የእግዚአብሔር ልጅ ይመስላል ይላል። መልአኩ የማን ልጅ ነው? የማን ልጅ ነው? አዎ በአምላክነቱ የፈጠረው የእግዚአብሔር ልጅ ነው። ወራውን ይመስል ከወልደ እግዚአብሔር። ናቡከደነፆር ትንቢት ተናገረ። አራተኛው ገብርኤል የእግዚአብሔር ልጅ ነው አለ። ይህን ብቻ አይደለም ያለው፣ ሊቃውንቱ በጣም የሚወዱት ቀለም አለ። የእግዚአብሔር መወለድን ትንቢት ተናገረ። መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ። ይሄን የሚያደርግ እሱ መንግስቱ ለዘላለም የማይሻር የኔ መንግስት ይሻላል፣ የእሱ መንግስት ለዘላለም የጸና ነው። እሱም የአናንያ የአዛርያ የሚሳኤል አምላክ ነው። እሱ ማን ነው? የእነሱ አምላክ ነው። አምላካችሁ ምን ይመስላል? ማን ነው አለ። የእኛ አምላክማ እሳቱን ውሃ ያደርጋል፣ ውሃውን እሳት ያደርጋል፣ ከሞት ያድናል፣ እንዲህ አይነት አምላክ ነው ብለው ሲመሰክሩ እውነት ነው። መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ። መንግስቱ ለልጅ ልጅ ነው፣ እስከ የማይባል ገዢና ንጉሥ ነው እግዚአብሔር አለ። ነው አይደለም? ናቡከደነፆር ታሪኩ ተቀየረለት። ከክህደት ወደ አምልኮት ተመለሰ። እግዚአብሔርን አመሰገነ። ይህ እግዚአብሔር እንዲህ ነው፣ በአማኞቹ የማያምነውን ያስተምራል። ስለዚህ ምዕመናን ዛሬ የምናከብረው ሰለስቱ ደቂቅ ሦስቱ ሕፃናት ከእሳት የዳኑበት፣ ከእሳት ውስጥ ሆነው እግዚአብሔርን ያመለኩበት፣ እግዚአብሔር መልአኩን ልኮ ያዳነበት፣ መልአኩ ቅዱስ ገብርኤል
ከሰማይ ወርዶ የብርሃን መስቀሉን በእሳቱ ላይ ባርኮ እሳቱን ያቀዘቀዘበት ሦስቱን ሕፃናት ከእሳቱ ነጥቆ ያወጣበት መታሰቢያ በዓል እናከብራለን። በዚህ በዓል እግዚአብሔር በአምላክነቱ ያዳነበት ይነገራል። ቅዱስ ገብርኤል በተራዳኢነቱ የረዳበት ይነገራል። ምዕመናን ዛሬም እግዚአብሔር መልአኩን እየላከ ይረዳል። ሁላችንም የተሰበሰብነው እግዚአብሔር በመልአኩ አማካኝነት ስለሚረዳን ነው። ይረዳናል አይረዳንም? ችግር አለብን የለብንም? የእምነት ችግር አለብን፣ የቅድስና ችግር አለብን፣ የኑሮ ችግር አለብን፣ የአስተሳሰብ ችግር አለብን፣ የአመለካከት ችግር አለብን። ይህን ሁሉ ማንም ያስተካክለው? ማነው? ማንን ልኮ? ማንን ልኮ? መልአኩን ልኮ። መልአኩ ሲላክ ቤታችን ብርሃን ይሆናል፣ አእምሮአችን ብሩህ ይሆናል፣ ሕይወታችን ብሩህ ይሆናል፣ ትጉዎች እንሆናለን። መልአኩን የሚመስል ቅድስናን እንለብሳለን። መላእክት ለእኛ የሚረዱን ናቸው፣ የሚጠብቁን ናቸው። መላእክት 24 ሰዓት እግዚአብሔርን ያመልካሉ፣ እኛን ይረዳሉ። ከነዚህ መካከል ቅዱስ ገብርኤል ነው። የአርባብ አለቃቸው ነው ቅዱስ ገብርኤል። ሁለተኛው ሊቀ መላእክት ነው። መጋቢ ሐዲስ ነው ቅዱስ ገብርኤል። ብርሃናዊ መልአክ ነው። ጸሎት ሰሚ ነው። ስለት ሰሚ ነው። ፈጥኖ ደራሽ ነው። ሩህሩህ መልአክ ነው። የሚረዳ መልአክ ነው። ለዚህ ነው እንዲረዳን፣ እንዲያማልድልን፣ እንዲያግዝልን፣ ከእግዚአብሔር ጋር እንዲያስታርቀን የተሰበሰብነው። ዛሬ ድርብ በዓል ነው። ቅድም እንደነገርኳችሁ ወደ ድንግል ማርያም መጥቶ እነሆ ትወልጃለሽ፣ እነሆ ልጅ ታገኛለሽ ብሎ ያስተማረበት የነገረበት ዕለትን የሚታሰብበት ነው። ነገረ ብርሃኑ የእግዚአብሔርን ብርሃንነት የምንማርበት በዓል ነው። ቅዱስ ገብርኤል ምልጃው የተገለጠበት በዓል ነው። ይህንን መሰረት አድርገን ተሰብስበናል። ምዕመናን እድለኞች ነን። የዚቺ የኦርቶዶክስ ተዋሕዶ እምነት ልጆች በመሆናችን ደስ ሊለን ይገባል። ምክንያቱም ከዚህ የሚበልጥ ደስታ የለም። እዚህ ብቻ አንቀርም፣ እንሻገራለን። የት እንሄዳለን? ምን ነው ተኛችሁ እንዴ? ትሻገራላችሁ? አትሻገሩ? የት ነው የምትሻገሩ? ወደ መንግሥተ ሰማያት። ወደ ማን? ወደ እግዚአብሔር። ወደ መንግሥተ ሰማያት ወደ እግዚአብሔር እንሻገራለን። ዘላለማዊ ክብር እናገኛለን። ስለዚህ ይህንን አውቀን ሃይማኖታችንን ልናጸና ይገባል። ሃይማኖታችንን ልናጸና ይገባል። ቀን ብቻ የሚመጣ ክርስቲያን አያስፈልግም። እርግጥ ምዕመናን ካስተማር እምቢተኞች አይደላችሁም፣ እናውቃለን። ካወቃችሁ ለእግዚአብሔር ርቆች አይደላችሁም። ግን እሁድ 19፣ 15 እዛው ታቦቱ ባለበት አካባቢ እየሄድን ልናስቀድስ ልንጸልይ ይገባል። ዘመኑ ክፉ ነው። አውሬ የሆነበት ዘመን ነው። 666 አውሬው ምልክቱ የሚታይበት ክፉ ዘመን ነው። እናንተ አሁን የባቢሎን እሳት ሊደንቃችሁ ይችላል። አይደለም። ዛሬ በእያንዳንዳችን ደጅ ላይ ከባቢሎን እሳት የከፋ እሳት አለ። ከዚህ ለመዳን በሃይማኖት ልንጸና ይገባል። በሃይማኖታችን ጠንካራ ልንሆን ይገባል። ክህደት የሰፋበት ዘመን ነው። ዛሬ በክርስትና ውስጥ ሆኖ የሚክዱ ብዙዎች ናቸው። ዛሬ ከክርስትና ውጭ ሆኖ የሚኖሩ መናፍቃን ብዙ ናቸው። እነዚህ ሁሉ ለእግዚአብሔር ያስፈልጋሉ። ስለዚህ ከእንዲህ አይነት ወላፈን ውስጥ እንዳንገባ ወደ እግዚአብሔር ቤት ልንመጣ ይገባል። እርስ በርሳችን ልንረዳዳ፣ ልንተጋገዝ፣ እርስ በርሳችን ልንዋደድ ይገባል። አንዱ ለአንዱ ሊያዝን ይገባል። በዓል አክብረን የምንበተን ብቻ መሆን አይገባንም። ሁል ጊዜም በሕይወታችን፣ በቤታችን፣ በኑሯችን ማን ሊያድረን ይገባል? ማን ሊያድር ይገባል? እግዚአብሔር ጋር አንዱ አንዱን ሊመቀኛ ይገባል። አንዱን አንዱ ሊያግዝ ይገባል። አንዱ ሊረዳው ይገባል። ይሄ ነው ክርስትና። ይሄ ካልሆነ አንዱ አንዱን ሲተች፣ አንዱ አንዱን ሲጠልፍ፣ አንዱ አንዱን ሲያሰናክል ሁላችንንም ወድቀን እናልቃለን።
መንገድ ላይ እንቀራለን። መንገድ ላይ እንዳንቀር ተጋግዘን አንዱ ለአንዱ እያዘነ ሃይማኖታችን አጽንተን በምግባር ጎልምሰን አንዱ እየተጋገዝን ሥርዓተ ቤተ ክርስቲያን እየተማርን ምን እየተማርን ሕገ ቤተ ክርስቲያን እየተማርን ትክክለኛ የሆነውን መንገድ እያወቅን የማናውቀውን እየጠየቅን ያወቅነውን ደግሞ እየሰራን በተቻለ መጠን ኃጢአት እንኳን ብንሰራ ንስሐ እየገባን እግዚአብሔርን እየተለማመንን በቤቱ ጸንተን ልንኖር ይገባል። ሌላው አንዱ የክርስትናችን መርህ ልናደርግ የሚገባው ከስንፍና መውጣት አለብን። ከምን መውጣት አለብን? ከስንፍና። ሰርቶ የማይበላ ክርስቲያን እሱ ካዲ ነው። በጉልበቱ በእጁ በእግሩ ተንቀሳቅሶ የማይኖር ራሱን መርዳት የማይችል ሰው እሱ በእግዚአብሔር ዘንድ የተጠላ ነው፣ ኃጢአት ነው። ስንፍናን ማስወገድ አለብን። አትክልት ተክለን ዘርዘርተን ቆፍረን ነግደን ራሳችን መቻል አለብን። ሰው ከተቀመጠ ሌባ ነው የሚሆነው። መቼስ ከተቀመጠ አያገኝም። መጣሁልህ እያለ ብር አይመጣም ወደ ቤታችን። ይመጣል ወይ? አይ 10,000 ብር ያስፈልግሃል ቁጭ በል እመጣለሁ ይላል። የለም ብር ያስፈልጋል። አያስፈልግም? ለመንፈሳዊም ለስጋዊም ብር ያስፈልጋል። አያስፈልግም? ሰዎች ስለሆን የምንበላ የምንጠጣ ስለሆን ያስፈልጋል። ስለዚህ ስለሚያስፈልግ ብር ለማግኘት ምን ማድረግ አለብን? ስራ መስራት አለብን። ስራ ካልሰራ ብር አይመጣም። ብር ከሌለ ደግሞ ብር ስታጣ ሌባ ነው የምትሆነው፣ ቀጣፊ ነው የምትሆነው፣ አጭበርባሪ ነው የምትሆነው፣ አታላይ ነው የምትሆነው። አሁን የሁሉም ሰው እጅ ስራ ቢሰራ ድሃ እንሆናለን? እንደው ማይሰራው እኮ ነው የሚበዛው። ማይሰራው መንግስት ሰራተኛው የመንግስት ስራውን ይስራ፣ ገበሬው ይረስ። እየሰማችሁ ነው? ወጣቶች እጃችሁን ከፍ አድርጉ። ወንዶችም ሴቶችም ወጣቶች ከፍ አድርጉ። ከፍ በደንብ እንዲህ እጃችሁን እንዲህ አታርጉ፣ አታጥመሙ። እግዚአብሔር ቀና አድርጎ ነው የፈጠራችሁ። እንዲህ ቀና አድርጉ። እስኪ እንዲህ ቀን በሁለት እጃችሁን አውጡ። ከፍ አድርጉ በደንብ። ስፖርትም ይሆናችሁ። በጣም ጥሩ ስፖርት ነው። አጨብጭቡ እስኪ እግዚአብሔር ነው። ስራ የምትሰሩ ከፍ አድርጉ። ስራ የምትሰሩ በደንብ ስራ የምትሰሩ በደንብ ሳትሰንፉ ስራ የምትሰሩ 24 ሰዓት ሙሉ ስራ የምትሰሩ እስኪ እዚህ አካባቢ ስራ እዚህ አትሰሩ? ምን ሰርተህ ትበላለህ? ከፍ አድርግ። ከሰረ እውነትም መንፈስ ቅዱስ አጋለጣችሁ። ከፍ አድርጉ። በቃ እጆቻችሁን እግዚአብሔር ይባርክ። ስራ ስሩ። ሰነፍ የሆነ ሰው እንዳይኖር በዞናችን ሰነፍ እንዳይኖር። ወጣቶች አጨብጭቡ። በጣም ደስ ይላል። ማይሰራ ሰው አይመጸውትም፣ አይዘክርም። ለዚህ ነው እኮ ባል ሲመጣ እኔ አፍራለሁ። እኔ በጣም ማፍረውን ነገር ልንገራችሁ። ገብርኤል ባል ሲመጣ ባል ይመጣል ሲባል አንድ ችግር የሚነሳው ቦርዴ ጠምቆ እንጀራ ጋግሮ ማቅረብ እንደ ችግር እንደ ሂሳብ ይነገራል። በስ ላይ ገብቶ መገልገል አለበት። እኛም ቤተ ክርስቲያን ላይ ገብተን ማስቀደስ አለበት። ከዛ ውጭ ግን በቤተ ክርስቲያን ስም ብድግ ብሎ ዝም ብሎ ሞባይል የያዘው ሁሉ እየቀረጸ ሚዲያ የያዘው ሁሉ እየቀረጸ ወዮልሽ እያለ የሚደረገው ነገር ኃጢአትም ነው፣ ሕግም አይደለም። ገብቷችኋል? አዎ፣ ቤተ ክርስቲያኑ ሁሉም የኛው ናቸው። በተራ እየተጠና እየታየ አሁን ደግሞ በሀገረ ስብከት ደረጃ የቴክኒክ ኮሚቴ ተቋቁሟል። አሁን ማንም ዝም ብሎ ሂዶ አይሰራም። ቄስ ገብረ ማርያም የሉም እንጂ ዛሬ ቢኖሩ ጥሩ ነበረ። ሌላ ቦታ መድበናቸው የግንበኞች ይኸው ስራ ሲያጡ ምን ይላሉ መሰላችሁ? ሰበካ ጉባኤው ጋር እንዲያው ትንሽ አረቄ እንቅመስ ይላሉ።